በድንገት አንድ የቁርአን አንቀጽ አይቼ አእምሮዬ ላይ ጥያቄ ተፈጠረብኝ። አንቀጹም እንዲህ ይላል፣ ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ፣ አንዲት ነፍስም ነገ የምትፈጽመውን አታውቅም። ቆይ ለምንድን ነው የሰው ልጅ ወደፊቱ የሚያስጨንቀው? ኢቭን ዞ አላህ አለ ብለን በአላህ እየተማመንን ለምን ሁሌም በስጋት እንኖራለን? በሳይኮሎጂ ትምህርት ውስጥ አንቲሲፔተሪ አንዛይቲ የምንለው ኮንሰፕት አለ። የሆነ ነገር ከመከሰቱ በፊት የሚመጣ የጭንቀት ስሜት ነው። ወደፊት ይሳካልኝ ይሆን? ልደህይ ነው? ዝም ብለህ መጥፎ ሲናሪዎችን መፍጠር ትጀምራለህ። ቢካዝ የሰው ልጅ በተፈጥሮ እርግጠኝነትን የሚወድ ነው። እርግጠኛ ያልሆነበት ነገር ደግሞ ይረብሸዋል። ባዮሎጂካሊ አእምሯችን ውስጥ ፍሮንታል ኮርቴክስ የሚባል የአእምሯችን ፓርት አለ። እቅድና ውሳኔ የሚከናወንበት ነው። ይህ ቦታ ነው እኛን ከአደጋ ለማዳን ስለ ወደፊት የሚተነብይልን። ወላኪን ችግሩ አዚዝ አልጋሊ አንዳንዴ መስራት ካለበት በላይ ይሰራና ማይሆን ችግር ውስጥ እንገባለን። ለሁሉም ነገር ተፍሲር እንሰጣለን። ኤቭሪ ጥቃቅን ነገሮች የወደፊት ሪስክ ሆኖ ይታዩናል። እንዲህ አይነት ችግር ካለብሽ ኡኽቲል ከሪማ ረክዝ ማይ። ይህን ችግር የምፈታበት 3 ስቴፖች አሉ። የመጀመሪያው የሆነ ነገር ይከሰታል ብለህ ስትጨነቅ ራስን ጠይቀው፣ ይህ ነገር ሊከሰት መሆኑን የሚያሳይ ማስረጃ አለ? ሁለተኛው ራስን ማሳመን ነው። ነገ የሚከሰተውን አላውቅም፣ ግን ምንም ነገር ይሁን በኢማንና በአላህ ላይ በመተማመን እጋፈጠዋለሁ። ሶስተኛው and the last ይከሰታል ብለህ ለምትፈራው ነገር ቴክኒካሊ መዘጋጀት ነው። ፕሬዘንቴሽን ካለብህ መለማመድ፣ እንዴት በጥሩ መንገድ ላቀርብ እችላለሁ ብለህ ማጥናት። ወደፊት የሚከሰተውን ነገር ስለማናውቅ መስጋታችን ኖርማል ነው አዚዝ አልሐሰን። ያ ግን ከባድ የመጨናነቅ ሁኔታና ተስፋ መቁረጥ ጋር ከደረሰ ችግሩ አንተ ጋር ነው አዚዝ አልሐሰን። say after me ቁል ለን የሲበና ኢላ ማ ከተበ አላሁ ለና። ለነገ ያለን ኢማጂኔሽን እና ለሱ መስራት መሃል ጥሩ ስምምነትን መፍጠር አለብን። take your time and sleep on it። ቪዲዮንም ሼር አድርገው። ከዘው ዳላል ኸይሪ ከፋይደ